የተኛውን አንቃው ይላል መጽሐፍ። ንቁ፣ በሃይማኖት ጎልምሱ፣ ጠንክሩ ተብሏል። እውነት ነው። የተኛ ትውልድ መንቃት አለበት። የምናነቃው ምኑን ነው የሚለውን ግን ማወቅ ያስፈልጋል። አውቆ የተኛውን አይደለም፣ እንደነገርኳችሁ ነው። አውቆ የተኛን መቀስቀስ በድንጋይ ላይ ውሃ እንደማፍሰስ ነው። ሳያስተውል የኖረውን 3 የንቃት ደረጃዎች አሉ። አንዳንድ ጊዜ ስሜት ይነቃል፣ አንዳንዴ አይምሮ ይነቃል፣ ሶስተኛው ግን ውስጣችን ያለው መንፈስ ይነቃል። ስሜታውያን ሲነቁ ውጪ ያለው ተጽዕኖ ስለሚያሸንፋቸው የሚያደርጉትን አያውቁ። ስለዚህ አምቢሽን ይባላል። በመደነቅ ዝም ብለው ተነስተው ብቻ ሞቲቬትድ በሆኑበት ወይም ባነቃቸው ንግግር ሰበብና መጠን የሚያደርጉትን እንኳን አያውቁ። ስለዚህ ውጫዊ ተጽዕኖ በቀላሉ ይገዛቸዋል። ስሜታውያን የሆኑ ሰዎች የሚያነቃቸው ንግግር ስሜታቸው ነው የሚያነቃው። ስሜት ለውጪ ተጽዕኖ ተጋላጭ። ስለዚህ ሸቀጥ ማራገፊያ ነው የሚሆኑት። የሐሳብ ማከማቻ ነው፣ ቆሻሻ መድፊያ ነው የሚሆኑት። ማንም ሰው የበላውና የጠጣው ሳይስማማው ያገሳ እንደሆን ያንን ተቀብለው ቆሻሻውን ተሸክመው ትውልዱን ይበክላሉ። በጣም ዓለማዊው ንግግር፣ ምድራዊ የሆነው ዲስኩር ዓላማውና ተልእኮ ይሄ ነው። ስጋውያን የሆኑ ሰዎች ስጋዊ ነገር ነው የሚናገሩት። ስለሚያልፈው ነገር ነው የሚጨነቁት። ስለሚጠፋው ነገር ነው የሚጠበቡት። የምድሩን እንጂ የሰማዩ የማይታያቸው፣ የጊዜው እንጂ ዘላለሙ የማይታያቸው፣ ኃላፊውን እንጂ ዘላለማዊ ነገር ጉዳይ የማይሰጣቸው ሰዎች አሉ። ስለዚህ በጣም ብዙውን አነቃቂ ንግግር የሚናገር ሰው አይታችሁ ከሆነ በምድር ህይወት በስጋ ኑሮ ስለመበልጸግ፣ በጊዜው ሀብትን ስለማከማቸት፣ ንብረትን ስለመያዝ፣ ለሌላው ስለማሰብ አይነግሯቸውም። ራስን ገዝቶ ለፈጣሪ ተገዝቶ ሌላውን ስለማስገዛት ጭምር አይሰብኳቸውም። እንዲህ አይነቱ ንግግር ያነቃል። እንደው መቼም መንቃት የሚባል 2 አይነት ነው ቃሉ ራሱ በአማርኛው ሲነገር። እገሌ ነቃ ከተባለ ምን ማለት ነው? አንደኛ አዌክ መሆን ነው አይደለ? የተኛ ሰው ነቃ ይባላል። ሁለተኛስ ተረት ሰምታችኋል? ብርሌ ከነቃ አይሆንም ዕቃ ይባላል። መንቃት ምን ማለት ነው? ምን ማለት ነው? መሰንጠቅ ማለት ነው። አንዳንዴ ይሄ ነቃ ይባላል። በእግሩ ረጅም መንገድ የሚሄድ ሰው ካለ እግሩ መስመር ካያችሁት የእግር ንቃቃት ይባላል። መሰንጠቅ ማለት ነው። ስለዚህ የሚያነቁ ሰዎች አንዳንድ ጊዜ ህሊናና አስተሳሰባችንን በሙሉ የሚሸነቆሩ ሰዎች ይሆናሉ። አስተሳሰባችንን፣ ፍላጎታችንን በሙሉ እነሱ በቀላሉ ቃል አሳምረው የሚማርኩ ይሆናሉ። የሚታየው ውጫዊው ነገር በጎ የሚመስል ስሜትን የሚረታ ፈቃድን የሚገዛ ይሆናል። ስለዚህ ነው አምቢሽን የሚባለው፣ መደነቅ የሚባለው ጊዜያዊውን ነገር ብቻ ተመልክቶ ስሜትን በሙሉ አስገዝቶ ወደ መኖር ያደርሳል። አሁን በነቢዩ በዮናስ ንግግር ውስጥ ምንት ያነውመከ የሚያስተኛ ነገር ምንድነው ለሚለው ሁሉም ሰው አንቂ ወይም የሚያነቃ ንግግር ተናጋሪ ሆኗል። የሚያነቃው የትኛውን አካላችን ነው የሚለው ግን አይታወቅም። እንደው መማር እንኳን እኮ ያነቃል። መማር ያነቃል። መማር ብርቱ ሰው ያደርጋል። መማር ማለት እንደው መንፈሳዊውን ትምህርት ቃል እግዚአብሔር ይቅር ዓለማዊ ትምህርት እንኳን መማር ማለት ነው። አሁን ጊዜ ሰጥቶ መማር እንኳን የተናቀበት ዘመን ሆኗል። እንኳን መንፈሳዊነት ዓለማዊ ትምህርት መማር አካዳሚክስ የሚባለውን በዓለም ሰዎች ተመራምረው አሁን እኛ እዚህ ቆመን ለመናገራችን በዓለም ያሉ የተመራመሩ ሰዎች ባለድርሻዎች ናቸው፣ የሚመሰገኑ ናቸው። አሁን እኔ ብዙ አብዝቶ ከመጮ ለሁላችሁም ድምጽ ከማሰማት የታደጉ እንዳሰማ የረዱኝና ብዙ ከመጮ የታደጉኝ እነሱ ናቸው። ይሄን ሰርተዋል። ምናልባት በየቦታው በየቤታችሁ እዚህ መምጣት ያልተቻላችሁ ያልሞላላችሁ ሰዎች ካላችሁ እንድትሰሙ ያደረጉ እነሱ ናቸው። ይሄ ከእውቀት የሚገኝ ነው። የትኛው ሲነቃ የማናገናዝብበት የማናስተውልበት ኢንተሌክት የሚባል ከውስጥ ያለ የማገናዘቢያ ክፍላችን ሲደነዝዝ ማለት ነው። ያንን ለማንቃት ትምህርት አስፈላጊ ነው። ለዚህ ነው ቅድም ለሰነፍ ሰው ከተናገርከው በኋላ በተኛ ሰው ፊት እንደምታወራ ስትጨርስ ምንድነው ያልከኝ ይልሃል የተባለው። ስለዚህ እንዲህ ያለ ትቱን ሰዎች ማንቃት ያስፈልጋል። ዓለማዊ ንቃት የሚባለው የአእምሮ ንቃተ ህሊና እንደሚባለው ማለት ነው። ይሄ ትንሽ ከስሜት ንቃት በላይ ከፍ ያለ ነው። መንፈሳዊ ንቃት ደግሞ ከዚህ ሁሉ ይለያል። ረቂቁን እግዚአብሔርን የምናናግርበት ለሕጉ ተገዝተን የምንኖርበት ነው። እንደው የዮናስ ታሪክ እጅግ አስተማሪ ከመሆኑ የተነሳ ንቃት የሚያሰጠው መንቃት የሚያሰጠውን ዋጋ ከእግዚአብሔር እንዴት እንደሚያገናኝ አጠር አድርገን እንይና እንጨርሳለን። ያው የነቢዩ ዮናስ መጽሐፍ ሁላችሁ ታውቃላችሁ። 4 ምዕራፍ ነው ያለው። የመጀመሪያው ምዕራፍ የሚነግረን ስለ ዮናስ አለመታዘዝ ነው። የማን አለመታዘዝ? በጣም ይገርማቸዋል። የዮናስ አለመታዘዝ ምን ያስተምራል መሰላችሁ? እግዚአብሔር ለሰው ልጅ የሰጠውን ስልጣን ያስተምራል። በዚህ በነቢዩ በዮናስ መጽሐፍ ላይ ለእግዚአብሔር ፍጥረታት ታዘዋል። ከሰማይ ነፋስ ታዟል።
ከየብስ ትል ታዟል፣ ከባህር አሳ ታዟል። ነፋሱን አንስቶ ማዕበል አስነስቶ እግዚአብሔር አምላክ መርከቡን እስኪያናውዝ ነፋስን አዘጋጀ፣ ነፋስን አዘዘ ይላል። ነፋስ ታዟል። ከባህር አሳ ነባሪ ታዟል። አሳ ነባሪ የምንለው አሳ ነባሪ አፉን ከፍቶ ዮናስን ውጦ ወደ ነነዌ እስኪያደርስ 3 መዓልት 3 ሌሊት በባህር እስኪኖር እግዚአብሔር ያዘዘውን እሺ ብሎ ታዞ ዮናስን በሆዱ አሳድሮ 3 መዓልት 3 ሌሊት ወደ ነነዌ አድርሷል። የባህር አሳ ታዟል። ዮናስ እስራኤላውያንን የነነዌን ህዝቦች እግዚአብሔር ይቅር ካለ በኋላ እየተበሳጨ ሄዶ ከአንድ ጥላ ስር ሲያልፍ በዛ እግዚአብሔር አምላክ ቅል አዘጋጀለትና ከፀሐይ ከለከለለት። ከዚያ ደግሞ ትልን አዘዛት ይላል። ትሊቱም መታ ያንን ቅል አደረቀች ይላል። ከሐረጉ በጥሳ ዮናስን ፀሐይ እስኪያገኘውና እስኪነቃ አድርገዋለች። ትል ከምድር ታዟል። አሳ ከባህር ታዟል። ከሰማይ ነፋስ ታዟል። ሁሉ ለእግዚአብሔር ታዘዋል። አሳ ነባሪውን ባዘዘው ጊዜ አሳ ነባሪው ግን እምቢ አለ የሚል ቃል የለም። ትሊቱን ባዘዛት ጊዜ ትሊቱ ግን እግዚአብሔር ያዛትን አልፈጽምም አለች የሚል የለም። ሁሉ ለእግዚአብሔር ይታዘዝለታል። ነፃ ፈቃድ ያለውና እሺ ማለትም እምቢ ማለትም ላይ የሰለጠነው ግን የሰው ልጅ ብቻ ነው። እግዚአብሔር ሰውን ምን ያህል እንደወደደው ተመልከቱ። ሰው ባለ ነፃ ፈቃድ ነው። ሲወድ እሺ ይላል፣ ሳይወድ እምቢ ይላል። ሲያምጽም በጎ ሲልም እግዚአብሔር አምላክ ግን ሰውን ህሊናውን አስገድዶ ወደ ፈቃዱ አያመጣውም። እግዚአብሔር የፍቅር አምላክ መሆኑን ሰውንም ደግሞ በገዛ ፈቃዱ ላይ እንዴት እንዳሰለጠነው ተመልከቱ። የመጀመሪያው መጽሐፍ የዮናስን አለመታዘዝ ፍጥረቱ ግን ለእግዚአብሔር ታዛዥ እንደሆኑ የሚያሳይ ነው። ይሄ ማለት እኛ እምቢ ብለን እግዚአብሔር ላይ እያመጽን እንዳለን በህይወታችን ውስጥ የምናይበት ነው። ሁለተኛው ምዕራፍ የሚያካትተው ዮናስን እግዚአብሔር አምላክ በባህር መካከል አሳ ነባሪ ልብ ውስጥ ጥሎት ሳለ የዮናስን ጸሎት እናገኛለን። እንዲያውም ይሄ ለብቻው ተለይቶ ይወጣል። ምዕራፍ 2 ትንቢተ ዮናስ ላይ ያለው ጸሎተ ዮናስ ይባላል። ጸሎት መጽሐፍ ካላችሁ ዳዊታችሁን ከፍታችሁ ስታነቡት ከ15ቱ የነቢያት ጸሎት መካከል ከጸሎተ መናሴ ቀድሞ ያለው የነቢዩ የዮናስ ጸሎት ነው። ይሄ ማለት ሁሌ የምንጸልየው ጸሎት ማለት ነው። አመፀኛ የነበረ ለእግዚአብሔር ያልታዘዘ ከሕጉ የራቀ በመንገዱ ያልሄደ ዮናስ እግዚአብሔር በያዘው ጊዜ በጭንቅ መከራ መካከል ሆኖ እግዚአብሔርን ያሰበበት ማለት ነው። እግዚአብሔርን የለመነበት፣ እግዚአብሔርን የተማጸነበት ጸሎቱ ወተዘከርዎ ለእግዚአብሔር ሶበ ሀልቀት ነፍሴ ወተዘከርክዎ ለእግዚአብሔር። እግዚአብሔርን አሰብኩት ነፍሴ በውስጤ በደከመችብኝ ጊዜ። ትምጻ ሀቤከ እግዚኦ ጸሎቴ ውስተ ጽራ መቅደስከ። አቤቱ አምላኬ ሆይ ጸሎቴ ወደ ተቀደሰው ማደሪያ ወደ አንተ ፊት ትድረስልኝ እያለ ዮናስ የለመነው ልመና የተማጸነው ተማጽኖ በሰፊው ተጽፎበታል። እኛም ስንቸገር በእግዚአብሔር ሕግ ላይ ስናምጽ ወደ እሱ እንዲመልሰን እሱን የሰማው እሱን የታደገው አምላክ በጥልቁ መካከል እንዲሰማንና እንዲታደገን የዮናስን ጩኸታችን አድርገን እኛም ከ15ቱ የነቢያት ጸሎት መካከል በጸሎተ በመዝሙረ ዳዊት ክፍል ላይ አካተን ሁሌ እንጸልየዋለን። በሰንበቱ ጸሎት ላይ የምናነሳው ስለሆነ ምዕራፍ 3 ላይ ከዮናስ ጸሎት ቀጥሎ ያለው የዮናስ መመለስ ነው። ወደ እግዚአብሔር መመለስ። ዮናስ ወደ እግዚአብሔር ሲመለስ የእግዚአብሔርም ደግሞ ወደ ህዝቡ መመለስ። ዮናስ እንደተናገረ ዮናስ እንደተመለሰ ህዝቡንም እንደመለሰ አይቶ እግዚአብሔር እንደተመለሰ ማለት ነው። በትንቢተ ዘካርያስ ምዕራፍ 1 ቁጥር 3 ላይ እንዲህ ይላል፣ የሰራዊት ጌታ እግዚአብሔር እንዲህ ይላል፣ ወደ እኔ ተመለሱ ያን ጊዜ እኔም ወደ እናንተ እመለሳለሁ አለ። በሉ እስኪ ወደ እኔ ተመለሱ በሉ፣ እኔም እመለሳለሁ። ስንመለስ እግዚአብሔር ይመለሳል በሉ እንጂ ስንመለስ እግዚአብሔር ይመለሳል። እሺ ስንለው እግዚአብሔር እሺ ይለናል። ስንታዘዘው ስንገዛለት እግዚአብሔር ይገርማቸዋል። እግዚአብሔር ይታዘዝ እግዚአብሔር ይገዛልናል፣ ይደንቃቸዋል። ለዚያ ነው ያስቀምጣቸዋል ቆሞም ያገለግላቸዋል ተብሎ ተቀምጧል። ተግተው የሚገዙለትን ሰዎች በዙፋን አስቀምጦ ያገለግላቸዋል እስኪባል ፈቃዳቸውን ይፈጽምላቸዋል ማለት ነው። እሺ ብንለው በረከቱን ያበላናል፣ እሱም እሺ ይለናል። ስናምጽ የአመፅን ዋጋ ይሰጣል። ዳዊት ለዚህ ነው ከአመፀኛው ጋር እግዚአብሔርን አመፀኛ ሆኖ አይቶታል። ምን ይላል? ከቸር ሰው ጋር ቸር ሆነ ትገኛለህ፣ ከአመፀኛ ጋር አመፀኛ ይለዋል።
ከጠማማ ጋር አለ ሎቱ ስብሐት እግዚአብሔር ጥመት የለበትም። ነገር ግን ለሚጠምሰው አንተም ታውሩ ግድመ እናንተ አግድሙን ትሄዳላችሁ እኔም ያኔ አግድም ትቻችሁ ሄዳለሁ ይላል እግዚአብሔር። ለጠማማ ሰዎች የጥመት ዋጋ፣ ለደካማ ሰዎች፣ ለጎሰቆሉት ሰዎች፣ ከሕጉ ለራቁት ሰዎች እግዚአብሔር ርቆ ለጥፋታቸው አሳልፎ ይሰጣቸዋል። ወሃቦሙ ለፍትወቶሙ ይላል። በልተው ጠግበው ሲያምፁበት ለራሳቸው ፈቃድ አሳልፎ ሰጣቸው ይላል። ተላልፈን ለፈቃዳችን እንዳንሰጥ እንደ ፈቃዱ ለመኖር እንድንችል እግዚአብሔር በቸርነቱ ይርዳን። አራተኛው ምዕራፍ ላይ የእግዚአብሔር ምሕረት ታያላችሁ። ሲመለሱ እግዚአብሔር ከተመለሰ በኋላ ሕዝቡን በሙሉ ይቅር ብሏቸው እንደማራቸው። ከዚያ ደግሞ የዮናስን ብስጭት ታያላችሁ። እግዚአብሔር ሲመለስ እግዚአብሔር ይቅር ሲል ዮናስ እንዲህ አለ፣ አንተ ውእቱ መሐሪ ወመስተሳይል፣ አንተ ቸርና ይቅር ባይ ነህ። ርሁቀ መዓት ወብዙኃ ምሕረት፣ መዓተ የራቀ ምሕረትም የበዛን። አንተ ጻድቅ ወዘትኔስህ በእንተ እኪት፣ ስለ ክፉ ነገርም ተነስተ የምትጸጸት አንተ እውነተኛ አምላክን። ያንን አውቅ ስለነበረ ነው ሂድ ስትለኝ አልሄድም ያልኩት እኮ። አሁን ያው ማርካቸው ትጠፋላችሁ ብለህ ተናገር አልከኝ። ትጠፋላችሁ ስል ሳታጠፋቸው ቀረ። ታዲያ እኔ ሐሰተኛ ተባልኳል። አንዳንድ ጊዜ ለራሱ ቃል ለራሱ ክብር የሚጨነቅ ሰው አለ፣ ለእግዚአብሔር ክብር የማይጨነቅ ሰው። አሁን መቼም ሰው በብዛት እንኳን አልመጣም እንጂ ወንበሩ ቢሞላና አንድ ሰው ቢመጣ ያይና መቀመጫ የለም ብሎ ወደ ቤቱ የሚሄድ ሰው አለ። ምክንያቱም የሚያስጨንቀው መሬት ለመቀመጥ የራሱ ክብር፣ እንዴት ከማንም እንደዚህ መሬት እቀመጣለሁ ይላል። በእርጋታ ተቀምጦ ቃሉ እሱ ላይ እንዲያድር የማይፈልግ ሰው የሚቀመጠውን ሰው ዝቅ ብሎ የእግዚአብሔርም ቃል ከላይ የወረደው አካላዊ ቃል ዝቅ ብሎ እሱ ላይ ያድርበታል። ማደሪያ የሚያደርገን የከበረው ልዑል የሆነው ቃሉ ያ የሰማይ መንገድ ስንቅ የነፍሳችን ቀለብ ራሳችንን አሳልፈን ከሰጠን ነው። በዚህ ሕይወት ውስጥ ሁሉ ዮናስ እግዚአብሔር ላይ አዝኖ ከዚያች ቅልበታች ሆኖ እንደገና እግዚአብሔር አምላክ ያችን ቅል በትል እንድትበላ አድርጎ ፀሐይ ሲመታው ተነሳና ተበሳጭ። ያቺ የበቀለችው ቅል ከፀሐይ ከልላኝ ትላዘ እንድትደርቅ ታደርጋታለህ። ዮናስ ምን አበሳጨ? ቅሊቱን ተክላት ነበር። አንተ ተጨንቀ ኮትኩታ አሳድጋታል። አልደከምክባትም። አንተ ላልተጨነክባት፣ ላልደከምክባት፣ ላልተከልካት ቅል እንዲካዘንክ እኔ አንደኛ በመልኬና ባሪያ የፈጠርኩት፣ ሁለተኛ ፈጣሪነቴ በፍጥረት እንዲገለጥ ላበጀሁት በነነዌ ለሚኖሩ እንስሳትና ሰዎች እንዴት አላዝንም? እነዚህ እኮ በእኔ ፊት ቀኝና ግራቸውን የማይለዩ ናቸው አለ። እለ ይፈለጡ የማኖም ጸጋሞሙ፣ ግራቸውን ከቀኛቸው ያለዩ ሰዎች ናቸው። ተመልከቱ፣ ቀኛቸውን ከግራቸው ያለዩ፣ መጥፎን ከበጎ ያላገናዘቡ፣ በጥፋት እንዲሄዱ እኔ እንድቀጣቸው እንድቀስፋቸው እንዴት ታስባለህ? ስለዚህ ቅጠል መድረቅ ከተጨነቅ እኔ በመልክ የፈጠርኩትንና ከመፍጠር ያልናኩትን እንዳጠፋ እንዴት ታስባለህ? እግዚአብሔር ለነነዌ ሕዝቦች እንደራራላቸው በቸርነቱ ለሁላችንም ይራራልን። እስኪ ማጠቃለያ መጨረሻ አንድ ነጥብ ላንሳ። ዮናስ እግዚአብሔር አምላካችን ወደ ነነዌ ሲልከው እምቢ ብሎ አምልጦ ነው ሄደው። ኋላ ግን ለመመለሱ ምክንያት የሆነና ለነነዌ ሕዝብ መታደግም ንስሐ እንዲገቡ ሰባኪያቸው ይሄው ዮናስ ነው። የነነዌ ሕዝቦችን ታሪክ ስናስብና የዮናስን ሕይወት ስንመለከት እያንዳንዳችን ዮናስን የምንመስል ሰዎች ነን። እንደው እንደ ነነዌ ሕዝብ በሀገር የምናዝንበት የምንወድቅበት ማቅ ላይ ራሳችንን ጥለን ከምግብ ተለይተን የሞቀውን የደመቀውን በሙሉ ትተን እግዚአብሔርን ልናስብ የሚገባበት ዘመን፣ ያው ጊዜው የነነዌ ሕዝቦች ታሪክ በእኛ የተደገመበት ዘመን ስለሆነ እንደው ነነዌ ሕዝቦች እግዚአብሔርን ያሳዝነውታል። ከነሱ ቢበልጥ እንጂ የማያንስ ነውርና በደል እያንዳንዳችን ሕይወት ላይ ስለሚገኝ ማለት ነው። እንደነሱ ቤተ ክርስቲያን አዋጅ አድርጋ በየዓመቱ የነነዌን ጾም እንድንጾም ታዛለች። ይህንን መቼም ትንሽም ስለሆነ ከሕፃናት ጀምሮ የማይጾመው ሰው የለም። እንደው በአንጻሩ ደግሞ ወደ ዓለም ለመሄድና ይህን ድምፅ እንደ መስማታችን ደግሞ እኛ ራሳችን እስኪ ዮናስ ቦታ እናስቀምጥ። የእግዚአብሔር መሳሪያዎች ድምፁን ሰምተን ታዘን የምንሄድ ሰዎች ነን። ምክንያቱም ሲጀምር የሚለው የእግዚአብሔር ቃል ወደ ዮናስ መጣ ነው የሚለው። አሁን የእግዚአብሔር ቃል ወደኛ መጥቷል። ይሄን በየተለያየ ስፍራው ናችሁ የምትሰሙ፣ በዚች አጸደ ቤተ ክርስቲያን ተቀምጣችሁ የምትሰሙ፣ ቃሉን የምትሰሙ ልባችሁን እልከኛ አታድርጉት ይላል መጽሐፍ። ስለዚህ ቃሉን የምንሰማ የእግዚአብሔርን መልእክት የምናደምጥ ሁላችን እንደ ዮናስ ታዘናል። እስኪ እንድንናገር ማለት ነው። አሁን የዮናስ ታሪክ 3 ስራ በመስራቱ ከጥፋት ህዝቡን ለመታደግ ችሯል። ስንት ስራ በመስራቱ? መጀመሪያ ራሱን አየ።
ቀጥሎ በእግዚአብሔር ታየ። ሶስተኛ ለሌላው ሕዝብ እግዚአብሔርን ማሳየት ቻለ። ራሱን አየ ማለት ሰው ራሱን የሚያየው ራሱን ሲገዛ ነው። ከመስበክ በፊት አስቀድሞ መሰበክ ያስፈልጋል። ከመናገር በፊት መስማት ያስፈልጋል። ሳይማሩ የሚያስተምሩ ሰዎች ስለበዙ ነው። ሳይነቁ የሚያነቁ ሰዎች ስለበዙ ነው። ሁላችን በድንግዝግዝና በጨለማ የምንራመደው የምንሰማውን ሳናገናዝብ ሰዎች እንዳሉን ብቻ ተጨነን ስለምንኖር ነው። አንድ ቋንቋ እየተናገርን መስማማትና መግባባት ራሱ ያቃተን። ዮናስ ከመስበኩ በፊት መጀመሪያ ራሱ መሰበክ ነበረበት። ሌሎቹ እግዚአብሔር እንዲሰማቸው ከመናገሩ በፊት እሱ እግዚአብሔር ሊሰማ ያስፈልግ ነበር። ሌሎቹ ለእግዚአብሔር እንዲገዙ ከመስበኩ በፊት መጀመሪያ እሱ ለእግዚአብሔር መገዛት ነበረበት። ሕዝቡ ንስሐ እንዲገቡ ከማስተማሩ በፊት መጀመሪያ ዮናስ ንስሐ መግባት ነበረበት። ለዚህ ነው የመጀመሪያው የክርስትና መነሻ ራስን መግዛት፣ ራስን ማየት ነው። እያንዳንዱ ሰው ዛሬ የቤት ስራው ስለሌላው ነው የሚገደን፣ የሚጨንቀን ስለሌላው። ወሬ እንኳን የምንሰማው ስለ እንትን ተብሎ ነበር አልሰማህም ነው የሚለው ሰው። ሰውየው እንኳን ስለ ራሱ ያልሰማውን ነገር ሌሎቹ ሰምተው ጨርሰውታል። ያው ጆሮ ለባለቤቱ ባዳ ነው እንላለን ለተረቱ ራሱ። ምክንያቱም ትልቁ ተግባራችን ስለ ሰው ማውራት፣ ስለ ሰው መስማት። እንዲድን እንኳን ከፈለግን አስቀድሞ የራሳችን መዳን መፈጸማችን እርግጠኛ መሆን ነበረብን። የሰው ጉዳይ የሚያሳስበን ከሆነ መጀመሪያ የኛ ጉዳይ ታስቦበታል የሚለውን ማሰብ ያስፈልጋል። ዮናስ ንስሐ ግቡ ከማለቱ አስቀድሞ መጀመሪያ እሱ በአሳ አንበሪ ሆድ ውስጥ ንስሐ ገባ። የክርስትና የመጀመሪያው ጫፍ ራስን ማትረፍ ነው። የመጀመሪያው ጫፍ ራስን ማትረፍ ነው። እኛ ከጉድጓድ የተጣለውን ሰው ለማውጣት ከጉድጓዱ ውጪ መሆናችን እርግጠኛ መሆን መቻል አለብን። ጉድጓድ ውስጥ ሆነን ሰውን ገፍተን አውጥተን እኛ ግን በጥልቅ ውስጥ የምንቀር መቻል የለብንም። ሌላውን ሰው ከመሳባችን በፊት ወደ ጉድጓዱ እኛ ለመውደቃችን እርግጠኛ መሆን መቻል አለብን። ከውስጥ ሳንወጣ ሌላው እንዲወጣ የምንጮህ ደጅም ሆነን ደግሞ እየተንሸራተትን ለመግባት ጫፍ ላይ ደርሰን ሌላው ሰው እንዲወጣ የምንጥር ሰዎች እንኖራለን። የክርስትና የመጀመሪያው ደረጃ ለእግዚአብሔር መገዛት አይደለም። ከእግዚአብሔር መገዛት የሚቀድመው ራስን መግዛት። ከመንፈስ ፍሬዎች ቀዳሚ የተባለው እግዚአብሔርን ከመምሰል የሚቀድመውና ለእግዚአብሔር ከመገዛት ቀዳሚው ራስን መግዛት። ሰው ራሱን ሳይገዛ ለእግዚአብሔር መገዛት አይችልም። ምክንያቱም መጀመሪያ ራሱ የራሱ መሆን አለበት። እኛ የራሳችን ነን ወይ የሚለውን ማወቅ አለብን። ማለት ዓለም አልገዛንም ወይ? ምድራዊ ሐሳብ አላታለለንም ወይ? ጊዜያዊ ቅር ጠልፎ አልጣለንም ወይ? የሚያልፈው ምኞት ዓለምና በዓለም ያለውን አምሮቱን አትውደዱ፣ ዓለሙም በዓለም ያለው ሁሉ ኃላፊ ነው ብሎ ዮሐንስ በመልእክቱ እንዳስተማረ ዓለሙኒ ኃላፊ ወንብረቱኒ ኃላፊ ይላል። ዓለሙ ኃላፊ ነው፣ ንብረቱም ኃላፊ ነው። ዓለምና በዓለም ያለው ሁሉ ኃላፊ ነው። ዓለሙን የሚከተል ሰው አብሮ ያልፋል። ለዚህ ነው ቅዱስ ጳውሎስ እኮ ሐሳባቸው ምድራዊ የሆኑ ሰዎች ወደ ሐሪቶም ውርትምና መጨረሻቸው ደግሞ ጥፋት ነው ይላል። ምክንያቱም ምድራዊ ሐሳብ ካላቸው ምድር ስለምታልፍ እነሱም አብረው ያልፋሉ ይላል። መጀመሪያ እኛ የኛ ነው የሚለውን ማወቅ ያስፈልጋል። ዮናስ ከመስበኩ አስቀድሞ መጀመሪያ ራሱ የተሰበከ ዮናስ ሕዝቡን ንስሐ ግቡ ከማለቱ አስቀድሞ ራሱ ንስሐ የገባ ሆነ። ለዚህ ነው የነነዌ ሰዎችን ከጥፋት መታደግ ቃሉም ተሰሚነት ሕዝቡ አይደለም የሰማው። በጣም የሚደንቀው የዮናስን አዋጅ የሰሙት ወደ ቤተ መንግስት ሄደ ይላል። ማን ነው እሱ የሚናገረው? እስኪ አምጦትና ጥሩት እስኪ ይናገር አላለም። ንጉሱ ምን አለ? በዚያ ዘመን እኮ በአገራቸው በእስራኤል እነ አካብ ሕዝቡን ያሳድዳሉ፣ ነቢያቱን ይገላሉ። ዮናስ ንጉሱ ፊት ሳይቆም የተናገረው ንግግር፣ የሰበከው ስብከት፣ የሰጠው ማስጠንቀቂያ ቤተ መንግስት ድረስ ደረሰ። የዮናስን አዋጅ ንጉሱ ተቀብሎ በከተማው ላይ አወጀ። መኳንንቱ፣ መሳፍንቱ አይደለም የሰው ልጅ እንስሳቱ በሙሉ ሕፃናቱ ጡት ከመጥባት እንዲከለከሉ፣ ላሙ፣ በጎቹ፣ አራዊት እንስሳቱ በበረት የምትጠብቋቸው በሙሉ ሳር ከመንጨት ውሃ ከመጎንጨት ይከልከሉ፣ 3 ቀን በሙሉ በዚህ ይወሰኗል። ይሄን ንጉስ ነው ያወጀው። ይሄማ በእምነት ያልኖረ ነብዩን ያላወቀ ገና ድምጹን የሰማ ሰው አያችሁ። መጀመሪያ ለመሰማት ራስን መስማት ያስፈልጋል። መጀመሪያ በሌላው ለመደመጥ መጀመሪያ ራስን ተረጋግቶ ማድመጥ ያስፈልጋል። ራሳቸውን የገዙ ሰዎች ሁሉ ይገዛላቸዋል። አዳም የመጀመሪያው ሰው። አሁን አራዊት የምንላቸው በሰው ላይ የሰለጠኑ ምንፈራቸው በሙሉ የሰለጠኑብን ቀድሞ ሲፈጠር እነሱ ላይ ሰልጥኖ ነበር። ከስሩ እየመጡ ሁሉ ይገዙለት ነበር። ከሰማይ በታች ከምድር በላይ ያለውን እንዲነዳ እንዲገዛ ነው የተፈጠረው።
ነገር ግን መጀመሪያ ራሱን መግዛት ስላቃተው ሌላውም ያመጽበት ጀመር። የአዳምን ጥንተ ተፈጥሮ በቅድስና በንጽህና ሕይወት የመለሱ አባቶችን ተመልከቱ። በኢትዮጵያ ታሪክ ውስጥ ብዙዎቹን አባቶች ታውቋቸዋላችሁ። አናብርት የሚገዙላቸው ናቸው። ርዕሰ ባሕታውያን አቡነ ገብረ መንፈስ ቅዱስን አስቡ። አንበሳውን ነብሩን ይገዙታል። አንበሳና ነብር የረገጡትን የእግራቸውን ትቢያ እየላሱ ጻድቁን ተከትለው ይውላሉ ያድራሉ። እና አባ ሳሙኤል እና አባ አንበስን እና አባ ብንያምንን ተመልከቱ። እና አባ መድኃኒነ እግዚእን ተመልከቱ። እነዚህ ደጋጎቹ አባቶች አንበሳ ይጋልቡ የነበሩ ናቸው። መጻሕፍቶቻቸውን አንበሳ ላይ ጭነው የሚሄዱ ናቸው። እኛ አንበሳ ብንመለከት እንዴት ነው ልባችን የሚሸበረው? ምን ደነግጠው? ሲያገሳ ድምፁ ያስፈራል። ስለዚህ አንበሳ